ደውላ ስትነግረኝ ያልሽውን በክፉ ሰዓቴ ላይ ጥሩ ነገር ያደረገልኝን ሰው ስሙን አላነሳም መሳደብ አቅቶኝ አይደለም ብላ ብላን ያለችኝ። በነገራችን ላይ ዲቦራ እኔ በክፉሽ ሰዓት ወይም ደግሞ በከፋሽ ሰዓት አንቺ ብለሽኝ ወይ ደግሞ አዘሽኝ አይደለም፣ ህሊና ስላለኝ ነው። ህሊና እንዳለኝም ታውቂያለሽ። እኔ ህሊና ያለኝ ሴት ነኝ። ዛሬ ላይ ጓደኛዬ እንደዚህ ትስቅብሻለሁ። ባይዘዌ በጣም ነው ምዝናናብሽ እውነት ስነግርሽ። ምክንያቱም ትላንትና ያ ሁሉ ድንጋይ በተወረወረብሽ ሰዓት ሳላቅሽ ፎሎ ሳላረግሽ አቃሽ ነበርኩኝ። እሱ ነው ህሊናሽ ያውቃል። እኔ ከተናገርኩ በኋላ ነው ወዳጆቼ ጓደኞቼ ያልሻቸው ወጥተው ያንቧቸሩልሽ። ካስታወሽ ላስታውስሽ ብዬ ነው። ሶ ምን ልልሽ መሰለሽ፣ ለምን አወራሽ ማለት እኔን አትሽም። አንደኛ ነገር የታየ ነገር ስለሆነ፣ ሁለተኛ ነገር ሚዲያ ላይ ሲታይ እንድናወራ ነው። አንቺን መርጬ ያንቺን የሆነ ነገር የማላወራበት ምንም ሪዝን አይኖረኝም። ምክንያቱም ያየሁትን ነገር አንድ ሴት ልጅ ሌዝቢያን የሚሳሳሙበት ቪዲዮ ስልኳ ላይ ምን ይሰራል ብዬ ጠይቄያለሁ። ምክንያቱም ምን ያደርጋል ሴት የሚሳሳሙት ቪዲዮ ምን ይሰራል? ምናልባት የወንድና የሴት ቪዲዮ ቢሆን ኖሮ ኢትስ ኦኬ እልሻለሁ። ኖርማል ሁላችንም እናደርገዋለን እናየዋለን እላለሁ። የሴት ለሴት ሌዝቢያን ቪዲዮ ሲሆን ግን ሆይ ብዬ ጠይቄያለሁ። መጠየቄ ሊያናድሽ አይገባም። ለምን አልሽ ማለት አትሽም። የሚዲያ ሰው ነሽ፣ ሚዲያ ላይ ያለሽ ሰው ነሽ፣ ብዙ የምትባይ ልጅ ነሽ፣ ብዙም የተባልሽ ልጅ ነሽ። ሊያሾ ስለተናገረችኝ ሊያሾ ለምን አለችኝ ብለሽ መበሳጨት የለብሽም። ምክንያቱም ኮንተንት ነው የምፈልገው፣ ወሬ ነው የምፈልገው፣ የማወራው ወሬ። ያየሁትን ተናግሬያለሁ። ይሄ ሊያስቀይምሽም ሊያስከፋሽም አይገባም። ከዛ ይልቅ ትላንትና ከፍተሽ በጣም ስትነፋረቂ በነበረበት ሰዓት እንደዚህ ማስመሰልና መምሰል ስለማልችል እኔ ብዙ ነገር ነበር ያወራነው፣ ብዙ ነገር ነበር ያልኩሽ። አንቺም ታምኝበት ነበረ። ዛሬ ላይ እንደዚህ ስላልሽ አይደለም የተሰማኝን ስናገር ግን ሊያሾ እንዳትናገሪ ማለት አትችይም። እኔ ሰክሬ የተለቀቀ ቪዲዮ አበቻ ስም አሰጥታኝ ቁጭ ብላ ስታወራ እየሳቅሽ የምታድምጪው ትናንት አንቺ ስምሽን ሲያጠፉ ግን እኔ ደምስሬን ገትሬ ስናገርልሽ ነበረ። ስታፕ አላልሽም። ያለ ስሜ ስም ስስጥ እያልሽ ስታሽቋልጭ አልነበረ እንዴ? አይደለ እንዴ? ዛሬ ላይ ግን አይ እንደዚህ አይነት ቪዲዮ ብዬ ስነግርሽ ዲቦራ ሌዝቢያን ናት አላልኩሽም እኮ፣ ወይም ደግሞ ቅጥል ስም አልሰጠሁሽም። እንደ ጨዋታው እንደ ወሬው ከሆነ እኮ ያስብልሻል እኮ ሌዝቢያን ነሽ ያስብልሻል እኮ የታየው ቪዲዮ። እንደዛ አላልኩሽም። ያየሁትን ቪዲዮ ነው የተናገርኩሽ። እኔን ግን እንዳልሆነ ህሊናሽ እያወቀ ቁጭ ብለሽ ስዘለፍ ስም ሲሰጠኝ ትክክል እንዴት ስትባይ ቁጭ ብለሽ እየሳቅሽ የነበርሽ ሴት ነሽ። ትላንት ግን ጓደኛዬ የምትያት ድምፅ ሳትሆንሽ ወይታ ሳትናገር እኔ ነበርኩኝ ሳላቅሽ ወጥቼ መልስ የሰጠውልሽ እንደሚያቅሽ ሴቱኝ ስከራከርልሽ የነበርኩት። አንዳንዴ እኔ ይሉንታ ምናምን ለምትዩ ነገር ይሉንታ አታቂ። ይሉንታ የሚያቅሰው እንደዚህ አይደለም። ስለተናገርኩሽ እኔ እንድትናገሪኝ ምናምን ነገም ርዕስ ሲመጣ አወራብሻለሁ። አለቀ። መተዋወቅ መከባበር እንደዛ አልነበረም። ሳላቅሽ ግን አክብሬሽ ነበረ። ሳቅሽ ደግሞ ማቆን ወሬ የሚባለውን አወራለሁ። ልታስቆሚኝ አትችይም። አመሰግናለሁ። እኔም የመልእክቴ ይሄ ነው። ቴንክ ዩ ጋይስ። ማንም ደግሞ መርጠሽ አውሪ የሚለኝ የለም። እኔ ማንም ሰው ማርያምን ልጄን እያልሽ ቀደዳ ጀመርሽ አንቺ